ዛሬ ደግሞ የተለያዩ መኪናዎችን እንደተለመደው በኤሌክትሪክም እንዲሁም ደግሞ በነዳጅ አማራጭ ይዤላችሁ የመጣሁት። ሰላም እንዴት ናችሁ? ዲጄ ናቲ ሰብስክራይበሮች መኪኖቹን በደንብ አብራራላችኋለሁ። እናንተ ደግሞ በኮሜንት በላይክ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁ ነው። ለዛሬ ይዤላችሁ ከመጣኋቸው 5 መኪኖች መካከል አንደኛው የቶዮታ ምርት የሆነው ቶዮታ ሬዝ ነው። ቶዮታ ሬዝ ሁላችሁም የምታውቁት መኪና ነው። ይህንን መኪና በ1.2 እንዲሁም ደግሞ በ1000 ፕላስ ቱርቦ እናገኘዋለን። በጣም ቆንጆ እንደዚህ ስትመለከቱት በጣም ጽድት ያለ ኤስዩቪ የሆነ መኪና ነው። ከኋላ እንደዚህ ይሄ መኪና እንደምትመለከቱት ሰፋ ያለ ስፔስ አለው። እንዲሁም ስፖርት ጎማም አለው። አጋጣሚ ደግሞ መጽሐፉ አለ፣ ሙሉ ማኑዋሉ ነው ይሄ የዚህ የመኪናው። ሙሉ ስለ መኪናው ማወቅ ስትፈልጉ መኪናውን ስትገዙት አብሮ የሚሸጥላችሁ የመኪናው ማኑዋል እናገኛለን። ስለዚህ ይህንን መኪና አብራችሁ ለመግባባት የሚከብዳችሁ ነገር የለም ማለት ነው። እስቲ እዚህ ጋር ደግሞ ከመኪናው ጋር አብሮ እንደዚህ ፈርስት ሴፍቲ ግላቮች ምናምን አሉት። እዚህ ጋርም ደግሞ እንደዚህ አንጸባራቂ አለው። ሙሉ የመኪናውን የሚያስፈልጉት ለመኪና የሚያስፈልጉት ቱልሶቹ እንዳለ ከመኪናው ጋር አንድ ላይ ታገኙታላችሁ። ታዲያ ይሄ መኪና ከኋላ ደግሞ እንደዚህ እንደምትመለከቱት በደንብ 3 ሰዎችን ቀብረር አድርጎ ማስቀመጥ የሚችል ሰፊ ስፔስ አለው። ፊት ለፊት ደግሞ ይኸው እንደዚህ እንደምትመለከቱት እዚህ ጋር እቃ ማስቀመጫዎች አሉን። ብዙ ጊዜ ሴቶች ይህንን መኪና ይወዱታልና እንደዚህ ዋይፕሳቸውን ምናምን እዚህ ጋር እንደዚህ ሎሽን ምናምን አንዳንድ ነገሮችን ያስቀምጣሉ ሴቶች። በዚህ ኮተታቸው በጣም ብዙ ስለሆነ ነው። እዚህ ጋር ደግሞ ቅልብጭ ያለች ስክሪን አላት። መሪው ይሄንን ይመስላል። መሪው በተን ነው። የምትፈልጉትን ነገር እዚህ ጋር ሙዚቃ ምናምን ስልክ ስታነሱ ምናምን መጠቀም ትችላላችሁ። እዚህ ጋር ደግሞ እንደዚህ መብራቶች አሉት። ዶር በር ሲከፈት መብራት ይችላል ምናምን። ማርሹ ይሄንን ይመስላል። አውቶማቲክ ትራንስሚሽን ነው። እጅ ፍሬናችን እዚህ ጋር አለ። እዚህ ጋርም ደግሞ ተጨማሪ የአንዳንድ ነገሮች እቃ ምናምን ማስቀመጫ ቦታ አለን። ሌላው ደግሞ እዚህ ጋር እንደምትመለከቱት የእሳት አደጋ አለው። እሳት ቢፈጠር የሆነ ነገር ቢፈጠር እንትን የምትሉበት የምታጠፉበት ማለት ነው። ይሄ መኪና በጣም ቆንጆ መኪና ነው። እኔ ወድጄዋለሁ። እዚህ ጋር ደግሞ የሆነ ነገር ብትጠቀሙ ብትጠጡ ምናምን እዚህ ጋር አስቀምጣችሁ ራሱ እንደዚህ ሎክ አድርጎ ይይዝላችኋል። ይሄ መኪና በጣም ቆንጆ የኤርባግ ሲስተም አለው በየቦታው። ኢንጂኑን ደግሞ ላሳያችሁ። 1.2 እና 1000 ፕላስ ቱርቦ አለው ብያችኋለሁ። የዚህን ደግሞ ላሳያችሁ። ይሄው እንደዚህ እንደምትመለከቱት በ3 ፒስተን ይሄኛው 1000 ፕላስ ቱርቦ ነው ማለት ነው። ኢንጂኑም በጣም ጽድት ያለ ነው። ቱርቦ ትንሽ ጉልበት ስለሚጨምርለት የጉልበት ነገር አያሳስባችሁም። 1000 ሲሲ ቢሆንም ነዳጅ ደግሞ እነዚህ መኪኖች የሚገርማችሁ ብዙ ሰው ነዳጅ የሚበሉ ነው የሚመስለው፣ ግን ማክሲመም እስከ በሊትር 14 ኪሎ ሜትር ድረስ መጓዝ ይችላሉ። ቆንጆ የቶዮታ ምርት የሆነ መኪና ነው። ሌላው ደግሞ እዚህ ጋር የምትመለከቱት የኒሳን ምርት የሆነው ኒሳን ካሽካይ ነው። ኒሳን ካሽካይ እንደዚህ ከኋላ ይሄኛው እንደዚሁ ቆንጆ ሰፊ ስፔስ ያለው መኪና ሲሆን እቃ ማስቀመጥ የምትፈልጉ ከሆነ እዚህ ጋር እቃ ማስቀመጥ ትችላላችሁ። ወንበሩም ወደፊት መታጠፍ ይችላል። ይሄ ደግሞ ከመኪናው ጋር ነው ያገኘሁት። የጎማ መንፊያ ነው። ጎማችሁ ቢተነፍስባችሁ ቢተኛባችሁ ይሄንን ሞጁሌተር መሰኪያችሁ ላይ ተሰኩትና በዚህ አማካኝነት ጎማችሁን መንፋት ትችላላችሁ ማለት ነው። ይሄ ሰው ጎማ መንፊያውንም ይዞ ነው የሚንቀሳቀሰው። ይሄ መኪና ኤስዩቪ ቦዲ ሲሆን ይሄ መኪና እንደዚሁ ከኋላ ሰፋ ያለ ስፔስ ስላለው 3 ሰው ቀብረር አድርጎ መጫን የሚችል መኪና ነው። በጋቢና በኩልም እንደዚህ እንደምትመለከቱት እዚህ ጋር የሙዚቃ ማጫወቻ ምናምን አለው። ኤሲ ሲስተሙ ሁሉ ነገር አለ። አውቶማቲክ ትራንስሚሽን ነው። እዚህ ጋርም እቃ ማስቀመጫ ይኖራችኋል። እዚህ ጋርም ደግሞ እንደዛው ተጨማሪ እቃ ማስቀመጫ ቦታ አላችሁ። ይሄ መኪና ሰንሩፍም አለው። በተጨማሪ እንደዚህ እንደምትመለከቱት ነው። ሰንሩፍም አለው።
ቆንጆ ጽድት ያለ ግሬስ ያለው ኤስዩቪ በዛ ላይ ደግሞ በርካሽ ዋጋ የምታገኙት መኪና ነው። ቅድም የሬዙን ዋጋ አልነገርኳችሁም። ሬዙ 1000 ኪሎ ሜትር ብቻ ነው የተነዳው 4,700,000 ብር ነው የሚባለው። ገበያ ላይ ግን 20,000 30,000 የተነዱትን በ4,100,000 በ4,200,000 ብር ማግኘት ትችላላችሁ። የዚህ መኪና ኢንጂን ደግሞ ላሳያችሁ። እንደዚህ እንደምትመለከቱት ነው 4 ሲሊንደር ነው ይሄ መኪና። ትንሽ ከሬዙ ተለቅ ያለ ኢንጂን ነው የምናየው እዚህ ጋር። ቆንጆ መኪና ነው። ይሄንን መኪና ደግሞ በሙሉ ክፍያ ገበያ ላይ በ2,700,000 ብር 2,600,000 ብር ታገኙታላችሁ። እነዚህ ኤሌክትሪክ መኪናዎች BYD E2 ናቸው። የነዚህን BYD E2 መኪኖች ደግሞ ቪዲዮ ከዚህ በፊት በሰራሁት ቪዲዮ ላይ ገብታችሁ ከታች ባለው ቪዲዮ ማየት ትችላላችሁ ስለ መኪኖቹ። እነዚህም 4,450,000 ብር ናቸው አሁን ገበያ ላይ ያላቸው ዋጋ። ይሄኛውም ከዚህ በፊት ሰርቼላችኋለሁ ቪዲዮ ሱዙኪ ዲዛይር ነው። ሱዙኪ ዲዛይር በአውቶማቲክም በማኑዋል ትራንስሚሽን እናገኘዋለን። ከኋላም ሰፊ ስፔስ ያለው መኪና ነው። ብዙዎቻችን ስለምንገለገልበት በደንብ የምታውቁት መኪና ነው። ይሄ መኪና ደግሞ አሁን ገበያ ላይ በ3,600,000 በ3,500,000 ብር የተነዳውን ዩዝዱን እናገኘዋለን። 00 ደግሞ ለምትፈልጉ በ4,200,000 4,300,000 ብር አካባቢ ነው ዋጋቸው። እነዚህንና የተለያዩ መኪኖችን የምትፈልጉ ሰዎች ይህንን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ማግኘት ትችላላችሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። የተለያዩ መኪኖችን እኛ ጋር ስለምታገኙ ዲጄ ናቲ ካርስ ብላችሁ በ0923708473 ላይ እንዲሁም ደግሞ በ0931429999 ላይ ደውላችሁ ማግኘት ትችላላችሁ። የእናንተ አስተያየት ለእኛ ግብአት ስለሆነ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ይመቻችሁ።